እጅግ አስቸኳይ ሰበር መረጃም ገብርኤል እንዳይደል አስተምሬያለሁ። የአማልክት ልጅ ነው እሳት ውስጥ ታየ የሚለው። ከዛ ያየሁት ትምህርት በጣም የጠቀመኝ እንዳልካቸው ዘነበ የተባለው ግለሰብ ከዚህ ቀደም ፈጽሞታል ተብሎ በተጠረጠረበት ልዩ ጩፋ የሚባል አባታችን ሆይ ጸሎት የከሸፈ ጸሎት ነው። ሆነ አትልም እየጸለክ ነው የሆነ ነገር የሆነ ህማማት በደንብ አርጋችሁ ወደፊት በሆነ ህማማት ላይ የሚያጋጥሙ እውነተኛ ሰላም ያለው ከቤት ነው። እውነተኛ ሰላም የተወደዳችሁ የባሩስቱ ቤተሰቦች ሁላችሁም በያላችሁበት ሰላማችሁ ብዝት ይበልኝ። ዛሬም እንደተለመደው አዳዲስ መረጃዎችን ይዤላችሁ መጥቻለሁ። ሁላችሁም ቪዲዮን ከመጀመራችሁ በፊት የላይክ ምልክቱን መጫን እንዳይረሳ። ለዚህ ቻናል አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ስለ እንዳልካቸው ወጡ አዳዲስ መረጃዎች አሉ። እነሱ መረጃዎችን ማስመለከታችሁናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ደስታ ገንዘብን ያመጣል እንጂ ገንዘብ ደስታን ሊያመጣ አይችልም። ገንዘብ የሚገዛው ገንዘብ ቀለበት ይገዛል፣ ፍቅር አይገዛም። ገንዘብ ቤት ይገዛል፣ ቤተሰብ አይገዛም። ገንዘብ ጫማ ይገዛል፣ እግር አይገዛም። አልጋ ይገዛል፣ እንቅልፍ አይገዛም። ገንዘብ የሚገዛውን ብቻ ነው። ገንዘብ ዘንድ ካላጠበቅነው አደጋ ነው። ገንዘብ ካላጠበቅነው በገንዘብ ጉዳይ ላይ ሰው ወንድሙ ላይ ጨክኗል፣ እህቱ ላይ ጨክኗል። እናት ሞታ 40 ሳይወጣ ፍርድ ቤት ለፍርድ ቤት ጨርቅ ውርስ ይገባኛል እያሉ የአንድ እናት ልጆች ሲካሰሱ ለሞት ሲፈላለጉ የምታዩት በገንዘብ ነው። ለመምህራችን ምረታብ ቃሉት ያሰማልን። ልዩ ጩፋ እንደተናገረው መልእክት አለ። አባታችን ለሚባለው ጸሎት የከሸፈ ነው ሲል ተናግሯል። ልዩ ጩፋ የሚባል አባታችን ሆይ ጸሎት የከሸፈ ጸሎት ነው። ፍቃድ ከሆነ አትልም እየጸለክ ነው የሆነ ነገር እየጠየክ ነው የሆነ ነገር ትፈልጋለህ፣ ግን ፍቃዱ አልተገለጠልህ። ከዚህ የተነሳ ፍቃድ ከሆነ ትላል። እንደዚህ አይነት ጸሎት የከሸፈ ጸሎት። በዚህ ዓመት የጸሎት ስታይላችሁ መቀየር አለበት። ምን አይነት ጸሎት እንጸልይ እስኪያስተምረን ብለው ሲጠይቁት እኮ ነው አባታችን ሆይ በሉ። አሁን እሱን የሚከተል እንግዲህ አረ ምን አይነት መጋረጃ ነው እንደው ወንድም እህቶቼ ላይ ያረፈባቸው። ምን አይነት መጋረጃ! ይሄ እኮ የዲያብሎስ ድምጽ ነው። ከአባታችን ሆይ አቤት! የኢትዮጵያ ኦርቶዶክስ ቤተክርስቲያን እናቴ ወርቄ እኮ ናት። አየህ፣ ከአባታችን ሆይ በላይ ጸሎት የለም እኮ ነው የምትለው። የጸሎት ሁሉ ንጉስ አባታችን ሆይ ነው። ሰይጣን ያልካደውን አንተ ስትክድ ከሰይጣን ከፋህ እኮ። ደግሞ በአንድ በኩል ጉልበት ሁሉ ለዚህ ስም ይንበርከክ ብሎ ሲያስተምር ታየዋለህ። ስም ይቀደስ የከሸፈ ጸሎት ነው እያለ የእግዚአብሔር ቃል ባለፈበት ያላለፈ ባልዋለበት ያልዋለ ትርጓሜ ማያውቅ ገብርኤል እንዳይደል አስተምሬያለሁ። የአማልክት ልጅ ነው እሳት ውስጥ ታየ የሚለው። ከዛ ያየሁት ትምህርት በጣም የጠቀመኝ መስቀል ይዟል መልአኩ እና ሰውየው እንዴት እንዳየ አላቅም። በዛ ታይም እኮ ኢየሱስ ገና አልተሰቀለም። መልአኩ መስቀሉን ከየት አመጣ? ገብርኤልም መስቀሉን ይዟል፣ ዮሐንስም ሲያጠምቅ መስቀሉን ይዟል። ታዲያ ክርስቶስ ከመሰቀሉ በፊት ይህን መስቀል ከየት አመጡ? ጥያቄው ይሄ ነው። ቅዱሱ መጽሐፍ ግን እንደዚህ ብሎ አስቀምጦታል፣ ስለማታነቡ እንጂ። ከዛ በፊት አካውንታችን ስለተደረገ በደንብ ሼር በደንብ ኮፒ ሊንክ እያደረጋችሁ አድርሱልኝ። የማቴዎስ ወንጌል ምዕራፍ 16 ቁጥር 24 ላይ እንሄዳለን። በዚያን ጊዜ ኢየሱስ ለደቀ መዛሙርቱ እንዲህ አለ፣ እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ አለ። ኢየሱስ ምን ይዘው? መስቀሉንም ተሸክመው ይከተሉኝ አለ። ወይ አንብቡ፣ ወይ ተረዱ፣ ወይ ደግሞ ተማሩ። ጌታ ይወዳችኋል። ሰላማችሁ ይብዛ። ማንም የሚወደኝ ቢኖር መስቀሉን ይዞ ይከተለኝ ብሎ ተናግሯልና ጌታችን። አንዳንድ መናፍቃኖች ግርም የሚሉኝ መጽሐፍ ቅዱስን ተሸክመው ይዞራሉ፣ ግን አንድም ገልጦ አንብበው ታያውቁምና ወንድማችን እንዳለው ወይ አንብቡ ወይ ይጠይቁ። በሰሙነ ሕማማት ማድረግ ያለብንና ማድረግ የሌለብን ብዙ ነገሮች አሉና እነሱን ትምህርቶች ተከታትለን እንመለስ። ማሳሰቢያ፣ በሰሙነ ሕማማት በደንብ አርጋችሁ ስሙ። አሁን ወደፊት ሰሙነ ሕማማት ላይ የሚያጋጥሙን ስለሆነ ማለት ነው። በሰሙነ ሕማማት ማለት ከሰኞ ጀምሮ እስከ አርብ ድረስ ሁልጊዜ ሰሙነ ሕማማት ሰኞ ነው የሚጀምረው። ከሰኞ እስከ አርብ ማለት አርብን ጨምሮ በሁሉም ዕለታት ይሰገዳል። በደንብ ስሙ። በሁሉም ዕለታት ይሰገዳል። ይሄ 21 12 29 የሚል ነገር አይሰራም። ሰድመት እንኳን የለም እዛ ውስጥ፣ ግን የግዝት በዓላት የሉም። በሁሉም ዕለታት ታስታውሱ ከሆነ በ2008 ዓመተ ምህረት
ስቅለት የዋለው ዕለተ ዓርብ ማለት ነው። ሚያዝያ 21 ቀን ነበር። ይገርማል። ሚያዝያ 21 ቀን ከግዝት በዓላት አንዱ። ስለዚህ ዓርብ ዕለት በየቤተክርስቲያኑ ጉራማይሌ የሆነ ነገር ነበር ያየን ነበር። ሊቃውንቱ ተናግረዋል። አንደኛ በዚህ ዕለት ይሰገዳል። ምክንያቱም በዓላት የሚታሰቡበት አይደለም። ያለችው ራሷ ቤተክርስቲያን በ5500 ዘመን ውስጥ ያንን ነው የምታስበው። ስለዚህ ግማሹ ባንገት ነው ይላል፣ ግማሹ በወገብ ነው ይላል፣ ግማሹ ይሰገዳል ይላል። ስለዚህ ጉራማይሌ ነበር። 21 ቢሆን ዕለተ ዓርብ ይሰገዳል፣ 29 ቢሆን ዕለተ ዓርብ ይሰገዳል፣ 12ም ቢሆን ዕለተ ዓርብ ይሰገዳል። ቀኑ ራሱ የስግደት ዕለት ነው የሚባለው። ለምን ያለነው በ5500 ዘመን ውስጥ ነው። ስግደት ብቻ አይደለም እኮ በዓላት ብቻ አይደለም የሉም ያለው ራሱ መስቀል የለም፣ ቡራኬ አይሰጥም፣ እግዚአብሔር ይፍታ አይባልም፣ ራሱ ሥርዓተ ቅዳሴ የለም፣ ቅዱስ ሥጋውና ክቡር ደግሞ አይፈተትም። ስለዚህ እነዚህ ነገሮች በሙሉ በሌሉበት በዓላት ደግሞ በአዲስ ኪዳን ነው የተሰሩት ክርስቶስ ከተሰቀለ በኋላ ነው። ስለዚህ ስግደቱ የጸሎት አካል ነው እና አይቋረጥም። የግዝት በዓላት በሰሙነ ሕማማት ውስጥ አይታሰቡም። ስግደት ቅድመ ጸሎት፣ ጊዜ ጸሎት፣ ድህረ ጸሎት። በጸሎታችን ጊዜ ሁል ጊዜ ከጸሎታችን በፊት እንሰግዳለን። ከዛ በጸሎት ጊዜ ደግሞ የመስቀሉን ወይም የስግደቱን ነገር የመስቀል ነገር ሲያነሳ እናማትባለን ጸሎታችን ውስጥ፣ የስግደት ነገር ሲያነሳ ደግሞ እንሰግዳለን። ከዛ ከጸሎታችን በኋላም ማሳረጊያ ላይ ሰግደን አረፍ እንላለን። በዚህ በፍትሐ ነገሥት አንቀጽ 14 ላይ ቁጥር 536 ላይ የሚጸልይ ሰው ይላል። ልብ አድርጉ። በጸሎት ጊዜ ስግደትን የሚያነሳ ክፍል ወይም አንቀጽ ሲደርስ ለልዑል እግዚአብሔር ይስገድ። ልክ ስግደትን የሚያነሳ ክፍል ሲደርስ ይሰግዳል። መስቀልን የሚያነሳ ክፍል ላይ ሲደርስ ደግሞ ያማትባል ማለት ነው። ስለዚህ በጸሎታችን ጊዜ ሁሌ የምንጠቀምበት ነው። ስግደት የጸሎቱ አንድ አካል ነው፣ መስዋዕት ነው። ቅድመ ጸሎት፣ ጊዜ ጸሎት፣ ድህረ ጸሎት ልንሰግድ ይገባል ማለት ነው። እንግዲህ ስግደትን በተመለከተ እናንተ ተመልካቾቻችን የምትልኳቸውን ጥያቄዎች በአብዛኛው አውደ ምሕረት ላይ የሚነሱ ጥያቄዎችን ሰብስበን በዚህ መልኩ አቅርበናል። ሌሎች መነሳት አለባቸው የምትሏቸው ጉዳዮች ካሉ ደግሞ እነዚህን በሌላ ቪዲዮ ይዘን እንቀርባለን። ለዛሬው ግን ይህንን ያህል ከተነጋገረን ይበቃናል። እግዚአብሔር በቸርነቱ ሰግደን ለመጠቀም ያብቃል። ውድ መግቢያችን ላይ እንደነገርኳችሁ ስለ እንዳልካቸው ወጡ አንዳንድ መረጃዎች አሉ ብያችሁ ነበር። እነሱም መረጃዎች ተከታትለን እንመለስ። እንዳልካቸው ዘነበ የተባለው ግለሰብ ከዚህ ቀደም ፈጽሞታል ተብሎ በተጠረጠረበት ስም ማጥፋት በቅርቡ በፖሊስ ቁጥጥር ስር ውሎ ቃሉን ሰጥቶ በዋስትና መለቀቁንና በአቃቢ ሕግ በኩል የወንጀል አቤቱታ ክስ ቀርቦ በሂደት ላይ እንደሚገኝ ተሰምቷል። በተጨማሪነትም ራሳቸውን መሪጌታ ጽጌ ስጦታውና መሪጌታ ሚስጥረ መዝገቡ ብለው የሚጠሩ ግለሰቦች በቅድስት ቤተክርስቲያን ስርዓተ እምነት ላይ በወንጀል የሚያስጠይቅ ድርጊት ፈጽመዋል በሚል ተጠርጥረው የወንጀል አቤቱታ በቀረበባቸው መሰረት የፌዴራል ወንጀል ምርመራ ቢሮ በዛሬው ዕለት ተጠርጣሪዎቹን በሕግ ቁጥጥር ስር በመዋል የወንጀል ምርመራውን በማጣራት ላይ እንደሚገኝ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሕግ ባለሙያዎች አብይ ኮሚቴ አባል ጠበቃ አያሌው ቢታኒም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን በሰጡት መግለጫ አስታውቀዋል። እጅግ አስቸኳይ ሰበር መረጃም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጻድቁ አባታችን በአቡነ ተክለ ሃይማኖት ስዕል ላይ ሲቀልድና ሲቀድ የነበረው ግለሰብ በቁጥጥር ስር ላይ መዋሉ ተሰምቷል። ይህንም ተመልክቶ ከላይ በምስሉ ላይ የምትመለከቱት እኚህ ሰውዬም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ስላቅ ሲሰነዝሩ የነበሩ ግለሰብ መያዛቸውም ተሰምቷል። ይህንንም ተመልክቶም እንዳልካቸው ዘነበ የተባለ ግለሰብ ተይዞ በዋስ መፈታቱንም መረጃዎች ያሳያሉ። መረጃው እንደተመለከታችሁት ነው። እንዳልካቸው በተክለ ሃይማኖት መስለ ስዕል ላይ ሲቀልድ ነበርና ለእስርም ቀርቦ ግን በዋስ መለቀቁን ወንድማችን ነግሮናል። መረጃውን እየተከታተልኩ ማደርሳችሁ ይሆናል። ለዛሬ ይዤላችሁ የመጣሁት መረጃ ይህን ይመስላል። በቀጣይ አሪፍ መረጃዎች እንገናኛለን። ሁላችሁም ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰቡን እናመሰግናለን። እውነተኛ ሰላም ያለው ከቤት ነው። እውነተኛ ሰላም